ማየ እግዚአብሔር ያጽናዎት። ሁለቱ ህፃናት ሲገደሉ ባጠገብ ነበሩ። በእርግጥ እናትና አባት ስራ ላይ ነበሩ፣ እርስዎ ግን ባጠገብ ነበሩ። እንደው ወደ እውነቱ ለመድረስ የሆነውንም ለማወቅ ምን እንደተፈጠረ እንዲነግሩን ነው ካዘን ወደዚህ ያቆምነዎት። እግዚአብሔር ያጽናዎት። በቅድሚያ ምንድነው ግን የተፈጠረው? እኔ እንግዲህ በሰዓቱ ያው ጠዋት ላይ ነው፣ ጠዋት አካባቢ ላይ ነው። ሰዓቱን ሰዓት እንደሆነም አላውቅም። ብዙ ጊዜ እኔ ጋር ነው እንደውም የሚቆዩት ልጆቹ ማለት ነው። ይመጣሉ፣ ተጫውተው ነው የሚሄዱ። እኔ ደግሞ ቤት ውስጥ አራስ አለብኝ። አልሰማኋትም ማለት ምንም ጩኸት ነገር ወይ ለቅሶ ድምጽም የለም። ከዛ እዚህ ወተት ቤት ያለው ልጅ አለ። አሁን እሱ መጥቶ አንኳኳ እኔ ጋር ማለት ነው። ሲያንኳኳ ከፈትኩኝ። ከዛ ልጆቹ አንቺ ጋር ናቸው ወይ አለኝ። አረ የሉም። ምን ነው ስለው እኔ እንጃ። እሷ ስልክ ደውላ ለሱ ፖሊስ ጣቢያ ነኝ ብላለች ሲለኝ በቃ በስመ አብ ወይኔ ጉዴ ልጆቼ ምን ሆኑ አስፈሏቸው በቃ ምን ሆኑ ምን አረጋቻቸው ብለን ገባን ወደ ቤት። ሮጠን ስንገባ በቃ እንደተኙ ናቸው። አየሻቸው? ህፃናቱ አይተናቸዋል። እንደተኙ ናቸው። በቃ እኔ ደንግጬ በቃ እንትን ብለን ወጣን። አያቸው እንዲህ ስናያቸው የለም። ምናቸው ነው አንዱ ህፃኑ አንገቱ ታርዶ አንደኛው ደግሞ ታንቆ ነው የሰማነው። ሁለት ናቸው፣ ሴቶች ናቸው። ሁለቱም ሴቶች ናቸው።